ዳዊትና ካሌብ እየተጫጫሁ እያለ ሉሊት ልብሷን ልትቀይር ወደ ክላሷ ገብታ ስለነበረ ድንገት ልብሷን ቀይራ ስትወጣ ካሌብና ዳዊት እያወሩ ነው። እናም በጣም ደስ ይላል። ምን እያወራችሁ ነው? እንደዚህ ስታወሩ አይቻችሁ አላውቅም ነበር ስትላቸው፣ አይ ምንም ስለ አንዳንድ ነገሮች እያወራን ነበር እና የተፈጠረ ነገር የለም ሲላል፣ አይ እንደዚህ ሰላም ፈጥራችሁ ስታወሩ አይቻችሁ ስላልነበር ነው። እናም በጣም ደስ አለኝ እንደዚህ ስታወሩ ትላቸውና ዳዊትም አስብበት ብሎ ካሌብን ወደ ክላሱ ይገባል። ልዕልትና ማለት ሉሊትና ዳዊት ፍቅራቸውን ለማደስ ብዙ ጊዜ ተለያይተው ቆይተው ስለነበረ ወደ ውጭ ወጣሉ። ዳዊት ወደ ክላሱ ገብቶ ቆይ እንዴት ሊያውቅ ቻለ? ዳዊት እንዴት ሊያውቅ ቻለ? ማለት ካሌብ እንዴት ሊያውቅ ቻለ? ማን ነገረው? እንዴት ሊያውቅ ቻለ? እያለ ለብቻው ያወራል። በሌላ በኩል ካሌብና ልዕልት አንድ ላይ ቁጭ ብለው ይህ ፍቅር ነበር የናፈቀኝ፣ ይህ ጊዜ ነበር የናፈቀኝ። ይሁንን ለመናገር እስከዛሬ በማይረባ ምክንያት ስላሳለፍናቸው ጊዜያቶች ወይም እንዳለፉብን በጣም ነው የሚቆጨኝ። እናም ካሁን በኋላ በፍጹም ጥሩ ጊዜያቶችን እንጂ መጥፎ ነገሮችን ወይም በመጥፎ ነገር አናሳልፍም። ሉሊት አይዞሽ፣ ካሁን በኋላ ከጎንሽ ነኝ። ማንም ቢሆን በመካከላችን ገብቶ ሊለየን አይችልም እና አንቺም ደግሞ ስለ ፍቅራችን መትጋት አለብሽ ሲላት፣ እሷም አዎ ካሁን በኋላ በመካከላችን ማንም እንዲገባብን መፍቀድ የለብንም ትለዋለች። ዳዊት ለብቻው ቁጭ ብሎ እየተጸጸተ ነው። እንዴት ሊያውቅ ቻለ? ካሌብ ማን ነገረው? እግሯን እስከ መጎዳት ድረስ እኔ እንዳገትኳት እንዴት ሊያውቅ ቻለ ብሎ ለብቻው እየተብሰለሰለ ነበር። ከዛም እህትየው ኤልሳ መጥታ፣ ቆይ ዳዊት ምን ሆነህ ነው? ሰሞኑን ልክ አይደለህም። ሲቀጥል ደግሞ ለብቻ ቁጭ ትላለህ። ከዛም ባለፈ ትብሰለሰላለህ። ለብቻ ነው የምታወራው። ምን ተፈጥሮ ነው? ስለተፈጠረው ነገር ለምን አትነግረኝም ስትለው፣ ምንም የተፈጠረ ነገር የለም፣ ምንም አልተፈጠረም። በቃ እንደዚሁ ነው። አንዳንድ ነገሮችን ለመስራት እያሰብኩ ስለሆነ ስለዛ ጉዳይ እያሰብኩ ነው ሲላት፣ እኔ ግን እንደዛ አይመስለኝም። ብቻ ግን እኔ አላቅም ስትለው፣ ምን እያልሽ ነው ያለሽው? ምንም የተፈጠረ ነገር የለም ይላታል። እሷም ያው ሉሊት እኮ ከካሌብ ጋር ታርቃለች፣ የታለች ብሎ ጠይቋት፣ የት ልትሄድ ነው ብሎ ጠይቋት ስለነበረ ሉሊትና ካሌብ እኮ ታርቀዋል። አየህ አይደለ? በሉሊትና በካሌብ የተፈጠረውን እርቅ መበተን አለብን ትለዋለች ዳዊትን። እሷ ያው እሷን አልፈልግም ስላላትና ብዙ ነገር አድርጋ ነበር እንድለያዩ። ነገር ግን ያ ነገር ስላልተሳካላት አሁንም ከእግሯ ስር ወድቆ ይቅርታ ሲላት አይታ ስለነበረ ለዳዊት እቤት መጥቶ ከእግሯ ስር ወድቆ ይቅርታ ጠይቆ አታሏታል። እሷም በየዋህነቷ እሺ ይቅር ብለዋለች። ነገር ግን ካሌብ አሁን ሉሊትን ድርጅት ልከፍት ስለሆነ በዛ ምክንያት ፈልጓት እንጂ የእውነት አይወዳትም፣ አያፈቅራትም። እኔ ዳዊትን አውቀዋለሁኝ ስትለው፣ ካሌብን አውቀዋለሁ ስትለው፣ ዳዊት ደግሞ እኔ የሚያገባኝ ነገር የለም፣ ሉሊት ትልቅ ልጅ ናት፣ ስለ ራሷ ማወቅ ትችላለች፣ ስለ ራሷም ብዙ ነገር ታውቃለች። እናም እኔ እንደዚህ ነው ማለት አልችልም ሲላትኝ፣ እሷም እኔ በፍጹም አልተውም፣ እኔ አልተዋትም፣ እኔ እህቷ እያለሁኝ በፍጹም ልተዋት አልችልም። ምክንያቱም ካሌብ በጣም መጥፎ ሰው ነው፣ በጣም ነው የምታሳዝነው። እሷ ታሳዝናለች። የካሌብን ማንነት አታውቀውም። እኔ ካሌብን ድሮ ጀምሬ አውቀዋለሁ ብላ ለዳዊት ስትነግረው፣ ሉሊት ትልቅ ልጅ ናት፣ እኛ አያገባንም፣ ማድረግ ያለብን እንዳትጎዳ መከታተል እንጂ ከዛ ውጭ ስለ ፍቅሯ እሷ ታውቃለች ሲላት፣ እንዴት ነው እንደዛ የምትለው? ቆይ ሉሊት ተጎድታ ማየት ትፈልጋለህ? ሉሊት መጥፎ ነገር ደርሶባት ማየት ትፈልጋለህ? ስለዚህ እንደዛ መሆን የለበትም። እንደዛ መሆን እስከሌለበት ድረስ ደግሞ ከአጠገቧ ልንሆንና ካሌብ ከአጠገቧ ብን ብሎ እንዲጠፋ ማድረግ አለብን ስትለው፣ እሱ ደግሞ እኔ አያገባኝም፣ እኔ አይመለከተኝም፣ እሷ ታውቃለች፣ ትልቅ ልጅ ናት፣ ስለዚህ እኔ ምንም አይመለከተኝም ብሎ ይደመደምባታል ማለት ነው። እሷ ግን ምንም እንደማትተውና ካሌብን ከሷ እንደምታለያየው ትነግረዋለች ማለት ነው። በሌላ በኩል ካሌብና ሉሊት በጣም ደስ በሚል ሁኔታ ፍቅራቸውን እየቀጩ ነው። መንገድ ላይ ሲመጡ ስላሳለፉት ጊዜያቶች፣ ስለነበራቸው ጊዜ ደስ የሚል ጊዜያቶች እያወሩ መንገድ ላይ ሲደርሱ
ተቃቅፈው ሰላም ተባብለው ይለያያሉ። ሰላም ተባብለው ከተለያዩ በኋላ በጣም በሚያሳዝን ሁኔታ ወይዘሮ አልማዝ ሉሊትን መንገድ ላይ ታገኛታለች። ሉሊትን መንገድ ላይ ስታገኛት ወይዘሮ አልማዝ ሉሊትን እጇን ያዝ አድርጋ ትጮህባታለች። አንቺ የማትረብ ይዘልዛላ ከማጋ እየተንዘላዘልሽ ነበር ከማጋ ነው የነበርሽው ብላ ስትላት አይመለከትሽም፣ ምን አገባሽ፣ የፈለግኩትን ማድረግ መብቴ ነው ስትላት እንዴት እንደዛ ትይኛለሽ? አንቺ የማትረቢ ወራዳ፣ እኔ ብር እፈልጋለሁ፣ አሁን ብር እንድትሰጪኝ እፈልጋለሁኝ፣ 100,000 ብር አምጪ ስትላት ኧረ እባክሽ ተይ እንጂ 100,000 ብር እኔ 0.5 ሳንቲምም አልሰጠሽም ስትላት እንዴት ነው የማሰጪኝ? ለምንድን ነው የማሰጪኝ? ታመጫታለሽ፣ እገልሻለሁ ስትላት የምትፈልጊውን ነገር ማድረግ ትችላለሽ፣ እኔ ግን ምንም ነገር አልሰጠሽም ትላታለች። እንደዛ ስትላትኝ እንደዛ ብላት እጇን ይዛ ስለነበረ እጇን ምንጭቅ አድርጋት ትመጣለች። እጇን ምንጭቅ አድርጋ ስትመጣ ወይዘሮ አልማዝም እገልሻለሁ፣ አሳይሻለሁ እያለች ትፎክርባታለች። በሌላ በኩል ከዛ በፊት ግን ሉሊትና ኤልሳ አንድ ላይ ቁጭ ብለው ሉሊት በጣም ጨንቋታል። ምክንያቱም የካሌብ አባት ጠንቋይ መሆኑን ሉሊት ስለማታቅ ልዕልት በጣም ተጨንቃለች። ልዕልት በጣም ተጨንቃ ሶፋ ላይ ቁጭ ብላ ነበር። እናም ኤልሳ መጥታ ሰላም ምናምን ካለቻት በኋላ እኔ ምልሽ ስለ ሉሊት የምታውቂው ነገር አለ? የት ሄዳ ነው ምናምን፣ ለምን ካሌብና ሉሊት ታረቁ ምናምን ብላ ስትነግራት ነው ልዕልት ኤልሳን ሉሊት የት ሄዳ ነው ብላ ስትጠይቃት እንዴ አታውቂም እንዴ? አንቺ እኮ ነሽ ሙጭጭ ብለሽ እህት የምትይው የእህትነቱን ወጉን ያሽው እንጂ እሷ እኮ ስላንቺ ምንም ነገር አታስብም። ትናንትና ዳዊት መጥቶ እግሯ ስር ተንበርክኮ ይቅርታ ስላላት እሷ ደግሞ በየዋህ ልቧ እሺ ብላው ታርቀው ዛሬ አብረው ወጥተዋል። ብታይ አለም ቃጤ ሆናለች በእነሱ ቤት። በጣም እንደገና እንዳዲስ ፍቅራቸው ታድሷል። ነገር ግን በጣም ትልቅ ችግር አለ። ካሌብ ለሷ ሊሆናት አይችልም። ካሌብ መጥፎ ነው። ስለ ካሌብ ብቻ በጣም መጥፎ ነገር ለልዕልት ትነግራታለች። ልዕልትም እናቷ አባቷ ጠንቋይ ነው ምናምን ብላ ነግራት ስለነበረ ስለሱም እያሰበች ስለነበረ አንቺ ቆይ በእኔና በሷ መካከል ስላለው ነገር ለምንድን ነው የምትናገሪው? በእኔና በእህቴ መካከል በፍጹም መጥፎ ነገር እንድታወሪ አልፈልግም። እናም ካሌብና እሷ መታረቃቸውን ደግሞ በስነ ስርዓት ቁጭ ብለን ስላላወራን እንጂ ትነግሬ ነበር ስትላት፣ ኤልሳ ደግሞ አይ አንቺ ሞኝ ነሽ፣ ጅል ነሽ፣ ጅልነትሽ እንጂ አንቺ እህቴ ስለምትይ እንጂ እሷ አትፈልግሽም፣ እሷ እንደዚህ አታደርግሽም እያለ መጥፎን ከተናገረች በኋላ በነገራችን ላይ ትልቅ የማውቀው ሚስጥር አለ ስትላት፣ ያው እሷ ታውቃለች፣ ነገር ግን የማታውቅ መስሏት ምንድነው ንገሪኝ ስትላት፣ ይሄ ነገር ግን በእኔና ባንቺ መካከል ብቻ መቀመጥ አለበት ትላታለች። እሷ እሺ ለማንም አልናገርም ንገሪኝ በቃ ስትላት፣ የሚገርምሽ ነገር የካሌብ ቤተሰቦች ወይም የካሌብ አባት በጣም ኃይለኛ ጠንቋይ ነበረ። እናም እሱንም ሰው ነው የገደለው ይባላል ስትላት፣ ምን የካሌብ አባት ጠንቋይ ነበረ? እንዴት አወቅሽ? እንዴት ልታውቂ ቻልሽ? ስትላት፣ በቃ አወቅኩኝ። እኔ የድሮ ፍቅረኛው ስለነበርኩኝ ካሌብን ከድሮ ጀምሮ ስለማቀው አወቅኩኝ በቃ። ነገር ግን አደራሽን ይሄ ነገር በእኔና ባንቺ መካከል እንድቀር ስትላት፣ አይ በቃ ምንም ችግር የለውም፣ ግን በጣም ነው የማዝነው፣ እንዴት እንደዚህ ሊሆን ይችላል ትላታለች። እናም አንቺ ስለዚህ ነገር እንደልታውቂ ቻልሽ ስትላት፣ ያው ድሮ ጀምራ ካሌብን እንደምታውቀው ምናምን ትነግራታለች ማለት ነው። በሌላ በኩል ወይዘሮ አልማዝ ጋር ተጨቃጭቃ ልዕልት ከቤት ትመጣለች። ሉሊት ከወይዘሮ አልማዝ ጋር ተጨቃጭቃ ወደ ቤት ትመጣለች። ወደ ቤት ስትመጣ አሁንም ልዕልት ሶፋ ላይ ቁጭ ብላ ታገኛታለች። ልዕልት ሶፋ ላይ ቁጭ ብላ ቲቪ ያየች ደብሯትም ስለነበረ ሉሊት ስትመጣ ሰላም ከተባባሉ በኋላ የት ሄደሽ ነው ስትላትኝ፣ ካሌብን አግኝቸው ከካሌብ ጋር ነበር የወጣ ነው ስትላት፣ ይቅርታ አልነገርኩሽም ስትላት፣ አይ እኔ ሰምቻለሁ አውቃለሁ ኤልሳ ነግራኛለች ስትላት፣ ኤልሳ ደግሞ እንደታወቀች እኔና እሱ መታረቃችንን እንደታወቀ ስትላት፣ አይ እህቴ እሷ ከወዳችን ውስጥ ወይም በወዳችን ምን እንደምናስብ ራሱ ታውቃለች፣ እኔ ምን አውቃለሁ ብለሽ ነው? ብቻ እሷ ናት የነገረችኝ ትላታለች። እናም ግን ስለ ካሌብ የምታውቂው ነገር አለ ስለ ቤተሰቦቹ ምናምን ብላ ስጠይቃት፣ አልገባኝም ብላ ወሬውን ቀየስ አድርጋ እናትሽ እንዴት ናት ደህና ናት ካለቻት በኋላ፣ እናቴው አው ደህና ናት፣ ስለሰጠሻት ገንዘብ ደግሞ አመስግናሻለች ስትላት፣ አይ አመስግናሻለች፣ አሁን እኮ መንገድ ላይ አግኝቻት ነበረ፣ እናም ዛተችብኝ፣
100,000 ብር ካልሰጠሽኝ እገልሻለሁ፣ እደፋሻለሁ እያለችኝ ነው ስትላት፣ ወይ ጉድ እናቴ ደግሞ እንደው ምን ላድርጋት? ቆይኔ እሺ ምንድነው ማድረግ ያለብኝ? እኔ እኮ ግራ ገባኝ ሉሊትዬ፣ እሺ ምን ላድርግ ስትላት፣ አይ ልዕልቴ አንቺ ምን ታደርጊያለሽ? እሷ ባልተቀየረች ቁጥር አንቺ ምንም የምታደርጊው ነገር የለም። በቃ ይዞሽ አታስቢ ትላታለች ማለት ነው። ውድና የተከበራችሁ ቤተሰቦች ያው ረዘም ያለ ስለሆነ ድራማው ቀጣዩን ይዤ እመጣለሁ። ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ ተቀላቀሉ። አመሰግናለሁ።